አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የእግዚአብሔር ቤተሰቦች? አሜን። የአምላካችን የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ዛሬ አንድ በቴሌግራማችን ላይ እንጠያየቅ እንወያይ ግሩፓችን ላይ አንድ ሐሳብ ተነስቶ ነበር። አንድ ፕሮቴስታንት ሰው እናንተ ቤዛችሁ ማርያም ናትና ቤዛዊት ዓለም ትሏታላችሁ የሚል ጥያቄ አንስቶ በቴሌግራም ግሩፕ ላይ ፖስት አድርጌው ነበረ። እንድንወያይበት ፈልጌ ነው። እስቲ ወደ ጥያቄው መነሻ የሆነው ቃል የሚገኘው የት ላይ ነው ካልን በታምረ ማርያም መቅድም ላይ እንደዚህ የሚል ነገር አለ። መቅድሙ ላይ ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይላል። እስመ ይእቲ ቤዛኮሙ ለኃጥአን ይላል በግዕዙ። ወደ አማርኛ ስንመልሰው ደግሞ ለእናንተ ለኃጥአን መድኃኒት ስለሆነች ይላል። አሁን ጥያቄው የተነሳው ምንድነው? እመቤታችን ቅድስት ድንግል ማርያምን የታምረ ማርያሙ ላይ ቤዛ ብሏታል፣ መድኃኒት ብሏታል የሚል ጥቅስ በማንሳት ብዙ ጊዜ እመቤታችን ቅድስት ድንግል ማርያምን በተቻላቸው አቅም ላለማክበር እመቤታችን ቅድስት ድንግል ማርያምን ያወረዱ ወይንም ያቃለሉ መስሏቸው መጽሐፍ ቅዱስን በብዙ የሚነቅፉ ባለማወቅ የሚያደርጉት ነው። ሁለተኛ ደግሞ እመቤታችን ቅድስት ድንግል ማርያም መዳናችን ላይ ምን አስተዋጽኦ አላት፣ ሱታፌ የላትም ብሎ ለማሳየት እመቤታችን ቅድስት ድንግል ማርያምን ለማሳነስ የሚሞክሩት ነው። ግን እነሱ ስላላሉም እመቤታችን ቅድስት ድንግል ማርያም ማሳነስ የሚቻል አይደለም። ምክንያቱም እመቤታችን ቅድስት ድንግል ማርያምን ያሳነሰ ጌታውን እንዳሳነሰ ነው የሚቆጠረው። ስለዚህ ያ ደግሞ ሙሉ ወንጌልን መካድ፣ ሙሉ ክርስቶስን መካድ ነውና እስቲ ነገር ግን ይህንን ቃል ከትርጉሙን ጀምር። ቤዛ ምን ማለት ነው የሚለውን ትርጉም ማየቱ አስፈላጊ አስፈላጊ ነው። በመዝገበ ቃላት አለቃ ኪዳነ ወልድ መዝገበ ቃላትን ስታዩ ቤዛ የሚለውን ቃል የሚታደግ ታዳጊ እያለ ይወስደዋል። አንድም ይሄንን ቃል ሙሉ ለሙሉ ስንወስደው ቀጥታ የሚመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ታዳጊያችን ነው ብለን እንናገራለን። ስለዚህ ከአለቃ ኪዳነ ወልድ መዝገበ ቃላት እንደወሰድ ነው። ሁለተኛ የትርጉሙን ቀጥታ ምን አድርጎ ይወስደዋል? በቁሙ ሲተረጉሙት አለቃ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋስ፣ መድህን፣ ተያዥ በማለት መተርጎም ይቻላል። እነዚህ አሁን የጠራኋቸው እነ ዋጋ፣ እነ ካሳ፣ እነ ለውጥ፣ እነ ምትክ፣ እነ ዋስ፣ መድህን እና ተያዥን የሚሉት ቃላቶች በቀጥታ የሚመለከቱት ይህ አተረጓጎም የሚመለከተው አምላካችንና መድኃኒታችን ኢየሱስ ክርስቶስን ነው። ምክንያቱም ስለኛ ዋጋ የከፈለው መድኃኒታችን ኢየሱስ ክርስቶስ ስለሆነ ክርስቶስ ኢየሱስን ምን እንለዋለን? ቤዛችን ነው እንላለን። የዓለም ቤዛ ነው፣ የዓለም አዳኝ ነው፣ የዓለም ዋጋ ከፍሏል ብለን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዚህ የአለቃ ኪዳነ ወልድ ትርጉም መሰረት ዋጋ የከፈለ ካሳ የሆነ ለውጥ የሆነ መድህናችን የሆነ መድኃኒት ዓለም ኢየሱስ ክርስቶስ እንደሆነ ያሳያል። ሌላኛው በሶስተኛ ደረጃ አለቃ ያስቀመጡት ቤዛ ማለት ፈንታ ወይንም ምክንያት ብለን እንጠራዋለን። በእኛ ፈንታ ገብቶ ምትክ ሆኖ እኛን ወክሎ ስለኛ ዋጋ የከፈለ ኢየሱስ ክርስቶስ መሆኑን ሲያሳዩ ወይንም ትርጉሙ ሲያሳይ ቤዛ ብለን እንጠራዋለን። መልካም፣ ቤዛ ማለት ይሄ ከሆነ መናፍቃኑ ታዲያ እመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም አይደለችም አትበሉ፣ ክህደት ነው ወይንም ኢየሱስ ክርስቶስን እየጋረዳችሁ ነው ሲሉ እናያለን። እስቲ ከመጽሐፍ ቅዱስ የቤዛ አገባብ ቤዛ የሚለው ቃል አገባብም ደግሞ እንዲሁ የመጀመሪያው አንደኛ ቤዛ የሚለው ቃል ለእግዚአብሔር ተገልጿል። እግዚአብሔርን ቤዛ ተብሎ በመጽሐፍ ቅዱስ እናገኘዋለን። ቤዛ ስንል የዓለም አዳኝ ማለታችን ሲሆን የነፍስም የስጋም አዳኝ መሆኑን ለመጥቀስ ቤዛ እንለዋለን። ለምሳሌ እስራኤል ዘስጋን ቤዥቻለሁ ወይንም አድኛቸዋለሁ ሲል በቸርነትህ የተቤዥካቸውን ሕዝብህን ምራ ይላል። ምን ያልካቸውን? የተቤዥካቸውን ማለት ያዳንካቸውን እንደማለት ስለሆነ ዘጸአት 15:13 ላይ ቤዛ መሆኑን አዳኝ መሆኑን ይናገር። ሌላ ስፍራ ላይ በብዛት እግዚአብሔር ቤዛ መሆኑን ያሳያል። የተቤዣችሁ ባሪያችሁን ይቅር በል፣ የተቤዥካቸውን ባሪያችሁን ይቅር በል ብሎ ዘዳግም 21:8 ላይ ይህን በመጥቀስ ያሳያል። ኤርምያስ 31፣ ዘካርያስ 10 እግዚአብሔር ቤዛ መሆኑን ያሳያል። ይሄ እግዚአብሔር ቤዛ ነው ስንል እግዚአብሔር
ጠባቂያችን ነው፣ ከመከራ አዳኛችን ነው፣ ፈዋሻችን ነው የሚለውን ጥቅስ ለማመልከት ነው። በቅድስት ቤተክርስቲያናችን አስተምሮ ግን አንድ የምንለው ነገር አለ። ወልደ እግዚአብሔር ኢየሱስ ክርስቶስ ምን እንላለን? በሱ የቤዛነት ስራ ዳንን እንላለን። በማ በወልደ እግዚአብሔር። ምክንያቱም በልዩ አመጣጡ የመጣ መከራን የተቀበለ መጸነስ፣ መወለድ፣ መራብ፣ መቀመጥ፣ መነሳት፣ መሞት፣ በመስቀል ላይ ሁሉ በመቃብር መግባት በወልድ በአንዲት በወልድ ይሄ በኢየሱስ ክርስቶስ ይሄ የሆነ ነው። ነገር ግን ፍቃዱ የሥላሴ ስለሆነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ቤዛነት ዓለም ድኗል እንላለን። በማ ፍቃድ? በቅድስት ሥላሴ ፍቃድ። ስለዚህ አብ ወልድ መንፈስ ቅዱስ ፍቃድ ባይኖርበት ዓለም አትድንም። ግን ቤዛ የሆነን በልዩ አመጣጥ መጥቶ ያዳነን ወልደ እግዚአብሔር ኢየሱስ ክርስቶስ ነው ለማለት ቤተ ክርስቲያን ይሄንን ቃል ትናገራለች። ምክንያቱም እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እስኪሰጥ ድረስ ዓለምን ምን ብሏል? እንዲሁ ወዷልና እንላለን። ስለዚህ በዮሐንስ 3:16 ላይ ይሄንን ቃል እናገኛለን። በሌላ አገላለጽ ግን መጽሐፍ ቅዱስ ላይ ቤዛ የሚለውን ቃል ለሰው ተሰጥቶ እናገኛለን። አሁን መናፍቃኑን የምንሞግታቸው በዚህ ነው። ምክንያቱም ሊቀ ነቢያት ሙሴን በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንዲህ የሚል ቃል እናገኛለን። ሙሴን በቁጥቋጦ በታየ በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ማንን? ሙሴን እግዚአብሔር ሹምና ቤዛ አድርጎ ላከው። ሹምና ቤዛ አድርጎ ላከው ይላል። ይሄ ቃል ምንድን ነው የሚለው? ሙሴን ምን አለው? ቤዛ አደረገው። ስለዚህ አሁን ሙሴ እዚህ ጋር ቤዛ ስለተባለ በኢየሱስ ክርስቶስ ፋንታ ገባ ማለት ነው። ይህንን ልብ ብሎ ማስተዋል ያስፈልጋል። ስለዚህ ቤዛ የሚለው ቃል ለሰውም መገለጥ ይችላል፣ መነገር ይችላል ማለት ነው። በሐዋርያት ሥራ ምዕራፍ 7 ላይ ማየት ይችላል። ታዲያ ሙሴ የቱ ጋ ነው ቤዛ የሆነው የሚለውን ስታዩ ዘጸአት 32 ላይ እግዚአብሔር አምላካችን እስራኤላውያንን አጠፋለሁ ሲል ሙሴ እዚህ ጋር የሚገባበትን ቦታ እናያለን። አሁን ይህንን ኃጢአት ይቅር ትላቸው ዘንድ ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ ደምስሰኝ ይላል። ሙሴ በእስራኤል ፋንታ ይገባና እነሱን ከምታጠፋ ከጻፍከው መዝገብ ላይ ሰርዘኝ እያለ ይናገራል። ሙሴ። ስለዚህ የሐዋርያት ሥራን የጻፈልን ቅዱስ ሉቃስ በዚህ በሐዋርያት ሥራ 7:35 ላይ ሙሴ ያደረገውን ሥራ ምን ብሎ ይልካል? እግዚአብሔር ራሱ ሹምና ቤዛ አድርጎ ላከው። ስለዚህ ለሰው ልጅም ቤዛ ተብሎ መጥቀስ ይቻላል ማለት ነው። ስለዚህ ሙሴ ለነዛ ለእስራኤላውያን ቤዛ ተብሎ ከተጠራ እናታችን እመቤታችን ቅድስት ድንግል ማርያም ቤዛ ብሎ መጥራት ይከብዳል ወይስ ከመጽሐፍ ቅዱሱ ጋር ተቃውሞ እያቀረብን ነው ማለት ነው? እስቲ ሌላ ቦታ ደግሞ እግዚአብሔር ያድናቸው አዳኝ የካሌብን ታናሽ ወንድም ጎቶንያንን አስነሳላቸው። ጎቶንያን ምን ተብሎ ተጠራ? አዳኝ። በመጽሐፈ መሳፍንት ምዕራፍ 3 ቁጥር 9 እስከ 10 ድረስ ያለውን ቃል ስትወስዱ እግዚአብሔር ጎቶንያንን አዳኝ አድርጎ አስነሳ። ስለዚህ አዳኝ ማለት ቤዛ ማለት ከሆነ ለሰው ልጅም ለፍጡርም ለሰው ይሄ ይገለጻል ማለት። ስለዚህ የእመቤታችን ቅድስት ድንግል ማርያምን ምክንያተ ድኅነት ናት። ምክንያቱም በአለቃ ትርጉም አንደኛው ምክንያት ወይንም ታዳጊ ምትክ ማለት ነው። ምትክ። ስለዚህ እመቤታችን ቅድስት ድንግል ማርያምን ምትክ ሆና ቤዛ አርጋናለች፣ ቤዛ ሆናልናለች ብለን ብንናገር ለመናፍቃኑ ምክንያት ሰጪ አይደለም። እንደውም አንዳንድ ቦታ ካያችሁ ለቦታ ሁሉ ተሰጥቶ ታገኛላችሁ። አንዳንድ ቦታ ለመሬት ለቦታ ተሰጥቶ ታገኛላችሁ። እዚህ ጋር አንድ እስቲ አሁን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይልሃል፣ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳምባንም ለአንተ ፈንታ ሰጥቻለሁ ይላል። ኢሳይያስ 43 ላይ ምን ተባለ? ግብፅ ራሷ ቤዛ ተብላ ትጠራለች። ስለዚህ ቦታ ሳይቀር ቤዛ ተብሎ ምትክ ተብሎ መጠራት ይችላል ማለት። ይህንን በደንብ አይቶ ማየት መመልከት ያስፈልጋል። ምክንያቱም አንድ ቃል አገባቡና ቦታው ይለያያል። ለምሳሌ ቀላል ድሮ አማርኛ ስትማሩ 6ኛ 5ኛ ክፍል ቋንቋ ላይ ማስተዋል ትችላላችሁ። ምክንያቱም ቤዛ ተብሎ የሚለው ቃል አገባብ ወሳኝነት ስላለው ማለት ነው። ስለዚህ ይህንን ልብ ብሎ ማየት ያስፈልጋል። አይደለም ሰው ቦታ ራሱ ቤዛ ተደርጎ ሊሰጥ እንደሚችል ማወቅ አስፈላጊ። በመጨረሻ ቤዛ የሚለው ቃል ለቁስ ተሰጥቶ ታገኛላችሁ። በመጽሐፈ ምሳሌ ምዕራፍ 13:8 ላይ
ለሰው ለነፍሱ ቤዛው ሀብቱ ነው ይላል። ምን ይላል? ለነፍሱ ቤዛው ሀብቱ ነው። ያ ማለት ገንዘቡ ሀብቱ ነው። ሀብቱ ቢታመም ቢታረዝ ቢቸገር በዛ ገንዘብ ከፍሎ ምትክ አድርጎ ራሱን ነፃ ያወጣል፣ ከችግሩ ይታደጋል፣ ራሱን ያድነዋል፣ ቤዛ መሆን ይችላል ሲል በመጽሐፈ ምሳሌ ምዕራፍ 13 ላይ ገንዘብ ራሱ ቤዛ ተብሎ ተጠራው። ስለዚህ እዚህ ጋር ገንዘብ መጽሐፍ ቅዱስ ቤዛ ስላለው የኢየሱስ ክርስቶስ አዳኝነትን መጽሐፍ ቅዱስ ሻረ ልንል ነው። ይህንን ጥንቃቄ ማድረግ ያስፈልጋል። ታዲያ እመቤታችን ቅድስት ድንግል ማርያም በአለቃ ኪዳነ ወልድ መዝገበ ቃላት ላይ ቤዛ ማለት ምትክ ከሆነ ዓለም ላይ አንድም ንጹሕ ሰው በጠፋበት ጊዜ በአምላካችን በመድኃኒታችን በጌታችን በኢየሱስ ክርስቶስ እንዲሁም በቅድስት ሥላሴ ፍጹም ምርጫ እመቤታችን ቅድስት ድንግል ማርያም የሰው ልጅ ምትክ ሰውን ተክታ በንጽህና ለጌታ ለአምላካችን መድኃኒታችን ኢየሱስ ክርስቶስ የተመረጠች እናት እንድትሆን የተመረጠች ስለሆነ ምን እንላታለን? ለእኛ ቤዛችን ነሽ፣ የመዳኛችን መንገድ ነሽ እንላለን እንጂ እመቤታችን ቅድስት ድንግል ማርያምን ምን እንላለን? ሞተሽ ተቀብረሽ ተሰቅለሽ አዳንሽን አንልም። ይሄም ትርጉም ወደዛ አይልም። ይሄ እንደውም በትምህርት ቤት ካያችሁ ምሳሌ ሲሰጥ አጥብቃችሁ ታነቡትና የሚቀየር አለ። ለጋ ስትሉት ለአገዳ ሲሆን ለጋ ያልበሰለ ያልደረሰ ማለት ሲሆን፣ ለኳስ ሲሆን ለጋ ካላችሁት መታ ማለት ነው። ስለዚህ እናንተ ብዙ ጊዜ ትርጉሙን ለጋና ለጋን እያምታቱ ማየት ተገቢ አይደለም። ስለዚህ እመቤታችን ቅድስት ድንግል ማርያም አገባብ ሲሆን ግን ማንን ተክታ? ሔዋን ዕፀ በለስን በልታ ከዛ ዕፀ በለስ በኋላ የሞት ወደኛ እንደመጣ ሁሉ እመቤታችን ቅድስት ድንግል ማርያም ግን ከሴቶች ሁሉ ተመርጣ ካሳ የምትሆን የሰው ልጅን ዘር ወክላ የመጣች ስለሆነች ቤዛዊት ዓለም እንላለን። ግን እንደዚህ ስንል ተሰቅለሽ ሞተሽ ተቀብረሽ ተነስተሽ ትንሣኤሽ ሁሉ አዳነን ማለት አይደለም። ስለዚህ እንደዚህ ብሎ ማስረዳት ተገቢ ነው። ምክንያቱም ሙሴ ቤዛ ተብሎ ተጠርቷል። እዚህ ቅድም እንዳየነው 7:35 የሐዋርያት ሥራ ላይ እንደገና በመጽሐፈ መሳፍንት 3:9 ላይም እንዲህ የሚል ቃላቶችን አግኝተናል። ይህን ልብ ብሎ ማስተዋል ያስፈልጋል። በሰፊው እንመለሳለን። ብዙ ከእመቤታችን ጋር ተያይዞ የሚነሱ ቃላት ወይንም ቃላትን እየቀያየሩ አንዳንድ ጥቅስ እየነጠሉ የሚናገሩ ሰዎች አሉ። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ አስተምሮ መቼም ነገረ ድህነትን ማፋለስ የለብን። ነገረ ድህነት ማለት ክርስቶስ ስለኛ የከፈለን ዋጋ ጋር የሚጋጭ ነገር ምንም አታረግም። መስፈርቷ የክርስቶስ ማዳን ሕይወት ስለሰጠን በስላሴ ፍቃድ በልዩ አመጣጥ ወልደ እግዚአብሔር ኢየሱስ ክርስቶስ ያደረገላትን ነገር ታከብራለች። ስለዚህ ቤዛዊት ዓለም ማለት አንፈራም። ምክንያቱም ክብር ይግባትና እመቤታችንን መረዳት ክርስቶስ ራሱን መረዳት ነው። ምክንያቱም ኢየሱስ ክርስቶስ የሌለው ማርያም ማክበር አይችሉም። ምክንያቱም የዘላለም አባት የሰላም ንጉሥ የሆነ ጌታ ኢየሱስ ክርስቶስ ብሎ ከጠራ እሷን በግዴታ ምክንያቱም ጌታ እሱን ካለ እሷን የጌታ እናት፣ እሱን አምላክ ያለ ሰው እሱ የአምላክ እናት፣ እሱን አዳኝ ያለ የአዳኙ እናት፣ እሱን ፍቅር ያለ የፍቅር እናት ብሎ መጥራት ይችላል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ግሩፑ ሰው እየቀላቀላችሁ ብዙ ትምህርት የሆኑ ነገሮችን እናነሳለን፣ እንወያያለን። ጥያቄ ሀሳብ ካላችሁ እናንተም እንድታቀርቡ በእግዚአብሔር ስም ጋብዛችኋለሁ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።